ሰላም እንዴት ናችሁ? ከባለፈው የቀጠለ ቻፕተር 3 ለርኒንግ የሚለውን ቻፕተር ይዤላችሁ መጥቻለሁ። ዛሬ ደግሞ አሪፍ ጊዜ እንደሚኖር እርግጠኛ ነኝ። ከመጀመራችን በፊት ግን ሰብስክራይብ በማድረግ ጀምሩ። ለቤተሰቡ አዲስ ከሆናችሁ ላይክ እና ሼርም እንዳይረሳ። ወደ ክላሱ እንግባ። እሺ ሳይኮሎጂ ኦፍ ለርኒንግ ነው የሚለው የኛው ቻፕተር። ለርኒንግ ማለት ምን ማለት እንደሆነ አይተን ስንጀምር ለርኒንግ ዴፊኒሽኑ ምንድነው? ለርኒንግ ኢዝ ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር። ፐርማነንት የሆነ ቼንጅ ስንመጣ በቢሄቪየር በሆነ ፕራክቲስ ላይ ተመርኩዘን ከሆነ ፕራክቲስ ቀጥሎ ከሆነ ኤክስፒሪየንስ ካደረግነው ነገር ቀጥሎ አዲስ ቢሄቪየር ቼንጅ ኢን ቢሄቪየር ሲኖር ለርኒንግ እንለዋለን። እና ፊቸሮች አሉ ለርኒንግ ምንድነው? ኢንቮልቭስ ቼንጅ ኢን ቢሄቪየራል ቼንጅ ሲኖር፣ እንደገና ሪላቲቭሊ ፐርማነንት የሆነ ቢሄቪየራል ቼንጅ ሲሆን ቼንጅ ከዛ ውጪ ግን በማቹሬሽን ምክንያት፣ በኢልነስ ምክንያት፣ በድራግ ዩዝ ምክንያት የሚመጡ ኤኒ ታይፕ ኦፍ ለርኒንጎች ኤኒ ታይፕ ኦፍ ቢሄቪየራል ቼንጆች ለርኒንግ ናቸው ብለም ኮንሲደር አናደርጋቸውም። ለርኒንግ ለመባል ቼንጅ ኢን ቢሄቪየር መሆን አለበት፣ ፖዚቲቭ ነገር መሆን አለበት። ኦልሶ ኔጌቲቭም ሊሆን ይችላል። ነገር ግን እነዚህን ማካተት የለበትም። ሪላቲቭሊ ደግሞ ምን መሆን አለበት? ፐርማነንት የሆነ ቢሄቪየራል ቼንጅ መሆን አለበት ማለት ነው። እና ኢትስ ካኖት ቢ ኦብዘርቭ ዳይሬክትሊ ኦብዘርቭ የምናደርገው ነገር አይደለም። ፕራክቲስ ላይ ነው ቤዝ የሚያደርገው። ፕራክቲስ ከዛ ቼንጅ ኢን ቢሄቪየር ማለት ነው። ፕሪንሲፕል ኦፍ ለርኒንግን ስናይ ለርኒንግ ኦከርስ ኢፌክቲቭሊ አንደር ሰርቴን ኮንዲሽን፣ በሆኑ ኮንዲሽኖች ስር ላይ ነው ኢፌክቲቭሊ የሚሆነው። ፖዚቲቭ ነገሮች ሲሆኑ ኢፌክቲቭ ይሆናል። ለምሳሌ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ ሬዲ ስንሆን ለርኒንግ ቤስት ይሆናል። ወይም ለርኒንግ በጣም ኳሊቲ የሆነ ለርኒንግ እናገኛለን ማለት ነው። ለርኒንግ ኦከርስ ቤስት ዌን ዜር ሚኒንግፉል ፕራክቲስን ኤክሰርሳይዝ ሲኖር፣ ለርኒንግ ሚኒንግፉል ሚኒንግ ያለው ፕራክቲስ ሚኒንግ ያለው ኤክሰርሳይዝ እየሰራን ከሆነ ለርኒንግ ቤስት ሊሆን ይችላል ማለት ነው። ከዛ ውጪ ለርኒንግ ኢዝ ስትሬንግዝንድ ዊዝ ዌን ኢትስ አሶሺየትድ ዊዝ ፕሌዛንት ፊሊንግ፣ ከፕሌዛንት ከሚያስደስቱ ነገራቶች በሚያስደስት ስሜት ውስጥ ሆነን የምንማር ከሆነ ለርኒንግ እንደገና ስትሬንግዝንድ ይሆናል፣ ቤተር ይሆናል ማለት ነው። ቲንግስ ለርንድ ፈርስት ክሬት ስትሮንግ ኢምፕሬሽን። መጀመሪያ ላይ የምንማራቸው ነገሮች ከምንም የሆነን ለርኒንግ የሆነን ቢሄቪየራል ቼንጅ ከማድረጋችን በፊት መጀመሪያ ስቴፕ ላይ የምንማራቸው ነገሮች ከአእምሯችን ኢሬዝ ለማድረግ በጣም ከባድ ዲፊከልት ናቸው ማለት ነው። ቲንግስ ሞስትሊ ሪሴንትሊ ለርንድ አር ቤስት ቱ ሪሜምበር። በቅርቡ የምናስታውሳቸው ነገሮች፣ በቅርቡ የተማርናቸው ነገሮች በቅርቡ እንድናስታውሳቸው ይበልጥ እድል ይሰጡናል ማለት ነው። በቅርቡ የተማርነውን ነገር በቅርቡ ቶሎ የማስታወስ እድላችን ይጨምራል። ኢንዲቪዥዋል መስታብ ሰም አቢሊቲስ ቱ ስኪል ኦር ስኪል ቱ ለርን። የሆነ ሰው ለመማር የሆነ ቢሄቪየራልን ቼንጅን ለማምጣት ለዛ ብቁ መሆን አለበት። ስኪል ሊኖረው ይገባል። አቢሊቲ ሊኖር ይችላል። ኤብል መሆን አለበት። ለምሳሌ ፓራላይዝ የሆነ ሰውን ዋና ልናስተምረው አንችልም አይደለ? ግዴታ ፓራላይዝ መሆን የለበትም። አቢሊቲ ሊኖረው ስኪል ሊኖረው ይችላል። ለምሳሌ ብንወስድ ማለት ነው ፋክተሮች አሉ አፌክት የሚያደርጉ ለርኒንግን። ሞቲቬሽን፣ የመጀመሪያው ሞቲቬሽን፣ ምን ያህል ሞቲቬትድ ነን ለመማር። ፖዚቲቭሊ ሞቲቬትድ ከሆነን ለርኒንግ ፕሮሰሱ ምን ያደርገዋል? ኢፌክቲቭ ያደርገዋል ማለት ነው። ማቹሬሽን፣ ብቁ መሆን አለብን። ለዛ ለምንማረው ነገር ብቁ መሆን አለብን። በተለያዩ ክራይቴሪያዎች አንጻር በጣም ብቁ መሆን ይጠበቅብናል። ሄልዚ መሆን አለብን። ሄልዚ ኮንዲሽን ውስጥ መሆን አለብን። ሳይኮሎጂካል ዌልቢንግ ያስፈልገናል። ምክንያቱም ሜንታል ሪታርድነስ ካለ የመማርን እንትን በጣም ኔጌቲቭ ላይ አፌክት ስለሚያደርገው ማለት ነው። ኮንዲሽኑም ደግሞ የተማርን ያለንበት ነገር አቴንሽናችንን የሚበታትን ነገር መሆን አለበትም። ዲስትራክት የሚያደርግ ነገር መሆን የለበትም። ባክግራውንድ ኤክስፒሪየንስ ሊኖር ይገባል። ባክግራውንድ ኤክስፒሪየንስድ መሆን አለብን። ፕራክቲሱ ደግሞ ዲስትሪቢዩትድ መሆን አለበት። ዌል ኦርጋናይዝድ መሆን አለበት ማለት ነው። ቲዮሪስ ኦፍ ለርኒንግ የሚለው ነው። 3.3 ደግሞ ምንድነው? ቲዮሪዎችን ነው አሁን ከዚህ ስር የምናየው። ቢሄቪየራል ቲዮሪ ኦፍ ለርኒንግ የሚባለውን በማየት እንጀምር። ቢሄቪየራል ቲዮሪ ኦፍ ለርኒንጎችን ስናይ ፎከሱን ስቲሙለስና ሪስፖንስ መካከል ያለውን አሶሲሽን በስቲሙለሱና በሆነ ነገር እንዲፈጠር በሚያደርገው ስቲሙለስና በመጣው ሪስፖንስ መካከል ያለውን አሶሲሽን የሚያይልን ቲዮሪ ነው ማለት ይሄ ቲዮሪ ያሳየናል ማለት ነው። ለምሳሌ ይሄን ብናየው ክላሲካል ኮንዲሽኒንግ የሚባለውን ኢቫን ፓቭሎቭ የሰራውን ቲዮሪ ብናየው ክላሲካል ኮንዲሽኒንግ ኢዝ አ ፕሮሰስ ኦፍ ለርኒንግ ኢን ዊች ኒውትራል ስቲሙለስ ኢዝ ሪፒትድሊ ፔርድ ዊዝ ናቹራል ስቲሙለስ አንቲል ኢት አሎን ካን ፕሮዲውስ ሲሚላር ኢፌክት። ናቹራል ስቲሙለስ የሚባለው ነገር ብቻውን ሆኖ የሆነን ሪስፖንስ ማምጣት የማይችል ነገር የሆነን ሪስፖንስ ማምጣት ከሚችል ነገር ጋር ፔር ሲሆን ሲሚላር ሪስፖንስ ማምጣት ይችላል የሚለውን የሚያሳየን ነው። የፓቭሎቭ ኤክስፐሪመንት ታውቁታላችሁ መቼም። ፓቭሎቭ ምንድነው ያደረገው የሚለውን ስናይ የሆነ ውሻን ነው ምን አደረገው?
ኮንዲሽን እንዳደረገው ማለት ነው። ኮንዲሽን አድርጎ በቤልና በፉድ በመጠቀም መጨረሻ ላይ በቤል ብቻ ውሻው ሳሊቬት እንዲያደርግ እያደረገ ኤክስፔሪመንትን የሰራልን ሰውዬ ነው። እንዴት ነው የሚለውን ስናይ ኮንዲሽኒንግ በፊት ቢፎር ኮንዲሽኒንግ በቤል ብቻ ወይም በኒውትራል ስቲሙለስ ብቻ ሪስፖንስ የለም፣ ኖ ሪስፖንስ። በአንኮንዲሽንድ ስቲሙለስ ወይም በናቹራል ስቲሙለስ ግን ወይም ለምሳሌ በምግብ ብናይ ሳሊቬት ያደርጋል ውሻው። በት ዲዩሪንግ ኮንዲሽን ሁለቱንም አንድ ላይ ያመጣው ፓቭሎቭ ማለት ነው። ምን አደረገ? ከዛ ሁለቱን አንድ ላይ ሲያመጣቸው ውሻው ሳሊቬት ማድረግ ጀመረ ማለት ነው። በተደጋጋሚ ይሄን አደረገ፣ በተደጋጋሚ ሰራና መጨረሻ አፍተር ኮንዲሽኒንግ ምን መጣ? ብቻውን ያለ ፉዱ ቤሉን ብቻ በመጠቀም ኮንዲሽንድ ስቲሙለስ አደረገው ወይም ውሻው በቤሉ ብቻ በመጠቀም ሳሊቬት እንዲያደርግ አደረገው ማለት ነው ሳይንቲስቱ። ቤዚክ ተርሞችን ስናይ ከላይ ካየናቸው ውስጥ ቤዚክ ተርሞችን ስናይ ኒውትራል ስቲሙለስ ነው የመጀመሪያው። ኒውትራል ስቲሙለስ ማለት ብቻውን የሆነን ሪስፖንስ ማምጣት የማይችል ነገር ግን ከኮንዲሽኒንግ በኋላ ከናቹራል ስቲሙለስ ጋር ኮንዲሽን ከተደረገ በኋላ ብቻውን ቆመም ስቲሙለስ ማምጣት የሚችል ነገር ይሆናል ማለት ነው። ሁለተኛው ናቹራል ወይም አንኮንዲሽንድ ስቲሙለስ የሚባለው ሲሆን ይሄኛው ደግሞ ምን ነው ሪፈር የሚያደርግልን ያለ ምንም እንትን ናቹራሊ ስቲሙለስን ወይም ሪስፖንስን ማምጣት የሚችል ነገርን ነው የሚያሳየን ይሄ ደግሞ ማለት ነው። ኮንዲሽንድ ስቲሙለስ ማለት ደግሞ መጀመሪያ ቀደም ያየነው ናቹራል ኒውትራል ስቲሙለሱ ኮንዲሽን ከተደረገ በኋላ ምንን ሲያመጣ ሪስፖንስን በሚያመጣ ሰዓት ኮንዲሽንድ ስቲሙለስ ይሆናል ማለት ነው። ይሄን ነው የሚነግረን። ይሄ ኦሪጂናሊ ኒውትራል ስቲሙለስ ዊች ሃዝ ኒውትራል የሆነ ስቲሙለስ ያለው ነገር ናው አከርድ ዘ ፖር ቱ ኢቮክ ሳሊቬሽን ፕሮሰስ ምንን ሳሊቬሽን ፕሮሰስን ኢቮክ ለማድረግ ምን አገኘ ማለት ነው? ስቲሙለሱ ፓወር አገኘ ማለት ነው። ያን ነው የሚነግረን። ይሄ ፕሪንሲፕሎችን ደግሞ እናያለን። ለምሳሌ ክላሲካል ኮንዲሽኒንግ ላይ ያሉ ፕሪንሲፕሎችን ስናይ የመጀመሪያው ኤክስቲንክሽን የሚባለው ነው። ኤክስቲንክሽን ማለት ዲስአፒራንስ ማለት እንችላለን ባጭሩ። ወይም ግራጁዋሊ ቀደም ሪስፖንስ እየመጣለት የነበረው ናቹራል ያልሆነው ኒውትራል የሆነው ስቲሙለስ ግራጁዋሊ ምን ሲያደርግ ሪስፖንስ ማምጣቱን እያቆመ ሲሄድ በጊዜ ሂደት ማለት ነው። ያ ምን ይባላል? ኤክስቲንክሽን ይባላል። ሁለተኛው ስፖንታነስ ሪከቨሪ ነው። ያ ኤክስቲንክት እየተደረገ የነበረው ሪስፖንስ እያመጣ የነበረው ስቲሙለስ ምን ሲያገኝ ድጋሚ ደግሞ ኤክስቲንክት ከሆነ በኋላ ምን ሲሆን ሪስፖንስን እያመጣልን ሲሄድ ስፖንታነስ ሪከቨሪ እየተሻሻለ መጣ ብለን ልንል እንችላለን ማለት ነው። ያን ነው የሚነግረን። ስቲሙለስ ጀነራላይዜሽን ደግሞ ያ ቀደም ኒውትራል ስቲሙለስ የነበረው አሁን ደግሞ ኮንዲሽን ስቲሙለስ የሆነው ነገር ጋር ተመሳሳይ ካራክተር ያላቸው ነገሮችን ቢሰማና ያ ቢሄቨራል ቼንጅ እንዲመጣለት የፈለግነው ነገር ቢሰማና ተመሳሳይ እንትን ቢያመጣ ከኮንዲሽንድ ስቲሙለሱ ጋር ተመሳሳይ እንትን ቢያመጣ ሪስፖንስ ቢያመጣ ስቲሙለሱ ምን አደረገ እንላለን? ጀነራላይዝ አደረገ እንላለን። የሆነ ምሳሌ ለመውሰድ ብንሞክር ለምሳሌ ከላይ ኢቫን ፓቭሎቭ የሰራው በቤል ነው አይደለ? በደወል ነው የሰራው። ነገር ግን ከደወል ጋር ተመሳሳይ ድምጽ ያላቸውን ነገሮች በሚሰማበት ሰዓት ውሻው ሳሊቬት ቢያደርግ ስቲሙለስ ጀነራላይዝ አደረገ እንላለን ማለት ነው። ስቲሙለስ ዲስክራሚኔሽን ደግሞ እነዛን ሁለቱን ነገሮች ቤሉንና ተመሳሳይ ድምጽ ያለውን ተመሳሳይ ካራክተር ያለውን ነገር ዲስክራሚኔት በሚያደርግ ሰዓት ውሻው ሁለቱን ለቤሉ ሳሊቬት አድርጎ ለዚህኛው ለአዲሱ ተመሳሳይ ከቤሉ ጋር ካራክተር ላለው ነገር ሳሊቬት ሳያደርግ ሲቀር ስቲሙለስ ዲስክራሚኔሽን ተፈጠረ ይባላል ማለት ነው። እና ሁለተኛው ኤ ይሄን ይመስላል። ኦፔራንት ወይም ኢንስትሩሜንታል ኮንዲሽኒንግ ነው ሁለተኛው ወይም ቢ። ይሄ ደግሞ በቢኤፍ ስኪነር ነው የተሰራው። ምንድነው የሚያሳየን? ፕሮሰስ ኦፍ ለርኒንግ ኢን ዊች ፕሮባቢሊቲ ኦፍ ቢሄቪየር ኢዝ ስትሬንግዝድ ኦር ዲክሪዝድ ኦን ካይንድ ኦፍ ኮንሲኩዌንስ ዛት ኦከር አፍተር ቢሄቪየር ከቢሄቪየሩ ላይ ቀጥሎ በተፈጠረ ነገር ከቢሄቪየሩ ቀጥሎ በገጠመው ነገር ላይ ተመርኩዞ የሆነ ቢሄቪየር ስትሬንግዝድ ወይም ዊክንድ ዲክሪዝድ የሚሆንበትን ነገር ነው የሚያሳየን። ለምሳሌ ሽልማትን ተጠቅመን ስትሬንግዝ ልናደርግ እንችላለን። ቅጣትን ተጠቅመን ደግሞ የሆነ ቢሄቪየር ዊክ እንዲሆን ልናደርግ እንችላለን ማለት ነው። ያን ነው የሚያሳየን። እና ለምሳሌ ፕሪንሲፕሎችም ስናይ በዚህ ስር ሪኢንፎርስመንት ነው የመጀመሪያው። ሪኢንፎርስመንት ማለት ሽልማት ነው አይደለ? ኢት ኢዝ አ ኮንሲኩዌንስ ነው ኦር ስቲሙለስ which usually increase the probability of behavior ቢሄቪየሩ ድጋሚ እንዲፈጠር ፕሮባቢሊቲውን የሚጨምር ነገር ነው ሪኢንፎርስመንት። እና በሁለት ይካፈላል፣ ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ኔጌቲቭ ሪኢንፎርስመንት ተብሎ ይካፈላል ማለት ነው። እና በፖዚቲቭ ሪኢንፎርስመንት ስር ፕራይመሪ እና ሰከንደሪ ሪኢንፎርስመንቶች አሉ። እና ፖዚቲቭ ሪኢንፎርስመንት የሚባለው
ምንድነው ፕሊዛንት ስቲሙለስ ነው ዛት ኢንክሪዝ ላይክሊሁድ ኦፍ ቢሄቪየር። በጣም አስደሳች የሆኑ ነገራቶች ምንን የሚጨምሩ ቢሄቪየር ድጋሚ ኦከር እንዲያደርጉ የሚያደርጉ ነገሮች። ፕራይመሪ የሚለውን ስናይ ፕራይመሪው ከምን ጋር ይገናኛል? ሪኢንፎርስመንት ሆኖ ከባዮሎጂካል ሰርቫይቫሊቲ ጋር የሚገናኝ ነገር ነው። ባዮሎጂካሊ ሰርቫይቭ እንድናደርግ የሚያስፈልጉን ነገር ተጠቅመን የሆነን ቢሄቪየር ድጋሚ እንዲፈጠር ስናደርግ፣ ለምሳሌ ምግብ በመስጠት ስናበረታታ፣ ውሃ በመስጠት ስናበረታታ እና የመሳሰሉት። ሰከንደሪ ግን እንደ ቀደሙ ሪኢንፎርስመንት ሆኖ ምንድነው ይሄ ከሰርቫይቫል ጋር የማይገናኝ ነገር ግን ስቲል ሪኢንፎርስ ፖዚቲቭሊ ሪኢንፎርስ የሚያደርግ ነገር ማለት ነው። ሁለተኛው ኔጌቲቭሊ ሪኢንፎርስመንት ነው። ይሄ ደግሞ ፔንፉል ስቲሙለስ ነው። ዊች ኢንክሪዝ ዘ ቢሄቪየር ኦፍ ዌን ኢት ኢዝ አቮይድድ። ፔንፉል የሆነን ነገር አቮይድ ስናደርግ ቢሄቪየሩ ኢንክሪዝ ሲያደርግ ኔጌቲቭሊ ሪኢንፎርስ አደረገ እንላለን። ሪኢንፎርስ ኦር ቢሄቪየር ኢዝ strengthened by stopping or removing or avoiding negatively aversive stimulus. negatively aversive ኔጌቲቭ የሆኑ ፔንፉል የሆኑ ስቲሙለሶችን አቮይድ በምናደርግ ሰዓት ሪስፖንሱ ሲጨምር strengthened ሲሆን ማለት ነው። ኔጌቲቭሊ ሪኢንፎርስ አደረገን የምንለው የመጀመሪያው ፓኒሽመንትን ማየት እንችላለን። ለምሳሌ ፓኒሽመንት ማለት ቅጣት ነው አይደለ? ቅጣትን አቮይድ ስናደርግ ወይም ቅጣትን እንትን ስንል ቢሄቪየሩ ሲቀየር ያለውን ነገር ነው የሚያሳየን። ኢት ኢዝ አ ፕሮሰስ ዊች ስቲሙለስ ኢቨንት ዊክን ኦር ሪዲዩስ ዛት ፕሮባቢሊቲ ኦፍ ሪስፖንስ ዛት ኢት ፋሎስ። ምንድነው ፕሮሰሱ ወይም ስቲሙለሱ ኦር ኢቨንቱ ዊክን ሲሆን ኤንድ ሬዲዩስ ፕሮባቢሊቲ ኦፍ ሪስፖንሱን ሬዲዩስ ሲያደርገው የሆነን ፐኒሽመንት እናደርጋለን። ከዛ ፐኒሽመንት በኋላ ያ ቢሄቪየር ሳይፈጠር ሲቀር ያለውን ነገር ነው ይሄ የሚነግረን ማለት ነው። ኢት ኢንቮልቭስ ፕሬዘንቴሽን ኦፍ አቨርሲቭ የሆነ ፔንፉል የሆነን ነገር ቢሄቪየሩ እንዲቀየር ስንል ፕሬዘንት ስናደርግ ያለውን ነገር ነው ይሄ ፓኒሽመንት የሚለው የሚያሳየን። ቅጣትን መቅጣት እንደማለት ነውና ታይፕ ኦፍ ፓኒሽመንቶች አሉ። ፖዚቲቭ ፓኒሽመንት እና እንደቀደሙ ኔጌቲቭ ፓኒሽመንት ብለን ልንከፋፍላቸው እንችላለን። ፖዚቲቭ ፓኒሽመንት የሚባለው sometimes known as presentation or application of punishment involves unpleasant stimulus after bad behavior። የሆነ መጥፎ ቢሄቪየር ከሆነ በኋላ unpleasant ደስ የማይሉ ነገሮችን ደስ የማይሉ ቢሄቪየር ስቲሙለሶችን በማድረግ ያ ቢሄቪየር ድጋሚ እንዳይፈጠር ስናደርግ ማለት ነው። ይሄ ፖዚቲቭ ፓኒሽመንት ይባላል። ኔጌቲቭ ፓኒሽመንት ደግሞ ኔጌቲቭ ፓኒሽመንት ምንድነው? ደስ የሚሉ ነገሮችን ያን ባድ ቢሄቪየሩን የፈጸመው ሰውዬ የሚያስደስቱን ነገሮችን ሳናደርግለት ስንቀር ስንወስድበት የሚያስደስቱትን ነገሮች ለምሳሌ ግራውንድ ስናደርገው ማለት ነው። ለምሳሌ የማያነብን ኦር መጥፎ ቦታ የሄደን ልጅ ስልኩን በመቀማት ክፍሉን በመዝጋት ምናምን ፓኒሽ ስናደርገው ኢት ኢዝ ኔጌቲቭ ፓኒሽመንት ይባላል ማለት ነው። እንደ ሪኢንፎርስመንት ፓኒሽመንትም ደግሞ ፕራይመሪ ኤንድ ሰከንዳሪ ፓኒሽመንት ተብሎ ሊካፈል ይችላል። ፕራይመሪ ፓኒሽመንት ምንድነው? በናቹራል የሆኑ ነገሮችን ተጠቅመን ኮልድን ሂትን ተጠቅመን ፓኒሽ ስናደርግ፣ ለምሳሌ አንድ ህፃን የሆነን ሆት ነገር ቢነካ ያ ባድ ቢሄቪየር ነው አይደል? ባድ ቢሄቪየሩ ነገር ግን ያ ሆት ነገር በጣም ያቃጥለዋል፣ ድጋሚ እንዳይነካው ያደርገዋል። ናቹራሊ ሆት ነው፣ ናቹራል የሆነ ስቲሙላይ ነው። ያን ተጠቅመን ቢሄቪየራል ቼንጅ እንዲመጣ ስናደርግ ያ ፕራይመሪ ፓኒሽመንት ይባላል። ሰከንዳሪ ፓኒሽመንት ደግሞ በክሪቲሲዝም ነው። እኛ ነን እዚህ ጋር ዲሞሽን ዳምሪቶችን ተጠቅመን ያ ነገር እንዳይፈጠር ስናደርግ ያ ሰከንዳሪ ፓኒሽመንት ከናቹራል ሳይሆን በቃ እንደዚህ እኛ ሳይንቲፊክ በሆኑ ነገሮች እኛ በሰራናቸው ነገሮች ተጠቅመን የሆነ ቢሄቪየር እንዳይፈጠር ስናደርግ ማለት ነው። ይሄ ሰከንዳሪ ፓኒሽመንት የሚባለው ፋክተሮች አሉ። ፓኒሽመንት ውስጥ ፋክተሮች አሉ። ያን አፌክት የሚያደርጉ ወይም ኢፌክቲቭ እንዲሆን ፓኒሽመንት ኢፌክቲቭ እንዲሆን አፌክት የሚያደርጉ የተለያዩ ፋክተሮች አሉ። የመጀመሪያ ኢሚዲየሲ ነው። ይሄ ከታይም ጋር የሚገናኝ ነገር ነው። ኢሚዲየትሊ ፓኒሽ ካደረግን ቤተር የሆነ ኤክስፒሪየንስ እናገኛለን ማለት ነው። ሁለተኛው ኮንሲስተንሲ ነው። ኮንሲስተንሲ ደግሞ ምን ያህል ያ ቢሄቪየር ተደጋጋሚነት አለው። ያ ቢሄቪየር በተደጋገመ ቁጥር ደግሞ የኛ ፓኒሽመንትም ከዛ ቢሄቪየር ጋር እኩል ኮንሲስተንትሊ ምን ማድረግ ያለብን ፓኒሽ ማድረግ አለብን ቤተር እንዲሆን የሚለውን ነው የሚያሳየን። ኢንቴንሲቲ እና ባላንስ ደግሞ ከቃላቱ መረዳት እንደምንችለው ባላንስ የሆነ ቅጣት መሆን አለበት። ፓኒሽመንቱ ከእንትኑ ጋር ከተፈጸመው ነገር ጋር ምን መሆን አለበት? ባላንስድ የሆነ ፓኒሽመንት መሆን አለበት። በጣም ክሩልም መሆን የለበትም፣ በጣም ማይልድ የሆነ ፓኒሽመንት መሆን የለበትም። አራተኛው ላቭ ኦሪየንትድ ፓኒሽመንት ነው። ላቭ ኦሪየንትድ ፓኒሽመንት ደግሞ ምንድነው? የተሰራው ባድ ቢሄቪየር ላይ እንጂ ፎከስ ማድረግ ያለበት አንድ ሰውዬ ፐርሰኑ ላይ ፎከስ አድርጎ ፓኒሽ ማድረግ እንደሌለበት የሚነግረን ፓርት ነው ማለት ነው። ይሄኛው ፓርት ደግሞ ማለት ነው
ከዛ በኋላ ሼፒንግን ነው የምናየው። ሼፒንግ ምንድነው የሚያስረዳን የሚለውን ካየነው ደግሞ ምንድነው ሼፒንግ የሚያስረዳን የሆነ ቢሄቪየር አለ። በአንድ ጊዜ መልመድ የማንችለው ቢሄቪየር ይኖራል። ያን ቢሄቪየር ስቴፕ በስቴፕ ሪዋርድ እያደረገን የምንሄድ ከሆነ ምን እንላለን ማለት ነው? ያን ሼፒንግ ማለት እንችላለን። በአንዴ መልመድ አልተቻለም። ስለዚህ ስቴፕ ባይ ስቴፕ ሼፕ ሪዋርድ እያደረግን ስንሄድ ያን ሼፒንግ እንለዋለን ማለት ነው። ኦፔራንት ኮንዲሽኒንግ ላይ የሆነ ቢሄቪየርን ሪዋርድ የምናደርገው ቢሄቪየሩ ከተፈጸመ በኋላ ነው አይደለ? ሼፒንግ ላይ ግን እየተፈጠረ እያለ ነው። ስቴፕ ባይ ስቴፕ የመጀመሪያው ስቴፕ ይሆናል፣ ሪዋርድ እንሰጣለን። ሁለተኛው ስቴፕ ይሆናል፣ እስከ መጨረሻው ድረስ እንደዚህ ሪዋርድ እየሰጠን የምንሄድበትን ፕሮሰስ ነው የሚያሳየን። ከዛ ስኬጁል ኦፍ ሪኢንፎርስመንት መች ነው ሪኢንፎርስ ማድረግ ያለብን የሚለውን የምናይበት ፓርት ነው። ይሄ ደግሞ የመጀመሪያው ኮንቲኒየስ ሪኢንፎርስመንት ስኬጁል ሲሆን ማለትም ተከታታይነት ያለው ሪኢንፎርስመንት ስኬጁል ሲሆን፣ ሁለተኛው ነን ኮንቲኒየስ ወይም ፓርሻል ኦር ኢንተርሚተንትም ይባላል አንዳንድ ጊዜ ስኬጁል ነው። ኮንቲኒየስ የሚባለው እንዳልነው ቀጣይነት ያለው ሪኢንፎርስመንትን ሪኢንፎርስ ስናደርግ ነው። ነን ኮንቲኒየስ ሲባል ደግሞ ነን ኮንቲኒየስ የሆነ ሰዓት ላይ የመጣ ሪኢንፎርስ ስናደርግ ወይም ሪዋርድ ስንሰጥ ማለት ነው ነን ኮንቲኒየስ የሚባለው። ታይፕስ ኦፍ ፓርሻል ሪኢንፎርስመንትም ወይም ታይፕስ ኦፍ ፓርሻል ሪኢንፎርስመንት ስኬጁልን ስናየው የመጀመሪያው ፊክስድ ኢንተርቫል ስኬጁል የሚባለው ነው። ፊክስድ ኢንተርቫል ስኬጁል የሆነ መቼ ሪኢንፎርስ ማድረግ እንዳለብን የምናውቅበት ፓርት ነው። መቼ ሪኢንፎርስ ማድረግ እንዳለብን እናውቃለን። ስለዚህ የሆነ ነገር ተደርጎ ካለቀ በኋላ ሪኢንፎርስ እናደርጋለን ማለት ነው። ለምሳሌ ደሞዝን ሳለሪን መውሰድ እንችላለን። ሳለሪ የምንሰጠው የሆነ ፊክስድ ፔሪድ ኦፍ ታይም ላይ ነው። እንመጣና በደረሰ ሰዓት የምንሰጥበት ሁኔታ ነው ያለው እና ያ ፊክስድ ኢንተርቫል በመባል ይታወቃል ማለት ነው። ቫሪያብል ኢንተርቫል ሲሆን ደግሞ ምንድነው? ቫሪያብል ኢንተርቫል ሪኢንፎርሱ ዴሊቨር የሚሆነው አፍተር ቫሪያብል ፔሪድ ኦፍ ታይም ነው። በተለያየ ጊዜ ይሆናል ማለት ነው። ይሄን እንትን የምናደርገው አንፕሪዲክተብል ነው ታይሙ። ለምሳሌ ሶሻል ሚዲያዎችን ቼክ ማን ላይክ እንዳደረገ፣ ማን ኮመንት እንደሰጠ፣ ማን መቼ እንደሚሰጥ አናውቅም አይደለ? ግን ደግሞ ምን እናደርጋለን? ቼክ እናደርጋለን አይደለ? ሄደን ቼክ ስናደርግ ምናምን ይህ ምንድነው? ቫሪያብል ኢንተርቫል ስኬጁል ይባላል ማለት ነው። ከዛ በኋላ ምን አለ? ፊክስድ ሬሽዮ ስኬጁል ደግሞ አለ። ፊክስድ ሬሽዮ ስኬጁል ደግሞ እንዴት መሰላችሁ? በስምምነት ነው። ስምምነት ማለት እንችላለን። ለምሳሌ ሪኢንፎርስመንቱ ያለው የሆነ ነገርን ታደርጋለህ። ከዛ በኋላ ያን ነገር አድርገህ ስትጨርስ ይሄን እሰጥሃለሁ እንላለን። ለምሳሌ 10 ማንጎ ከሸጥክ በኋላ ወይም 10 ብርቱካን ከሸጥክ በኋላ እኔ 200 ብር ኦር 100 ብር ኮሚሽን እንሰጥሃለሁ ብለን እንስማማለን። ከዛ በኋላ ያን እንትን ሰርቶ ሲጨርስ ኮሚሽኑን እንሰጠዋለን ማለት ነው። ያ ነው ፊክስድ ሬሽዮ የሚባለው። አራተኛው ቫሪያብል ሬሽዮ ነው። ቫሪያብል ሬሽዮ ደግሞ ምንድነው? ሪኢንፎርስመንቱ ኦከር የሚያደርገው ከቫሪያብል ነምበር ኦፍ ሪስፖንስ ነው። ሪስፖንስ እኛ በተደጋጋሚ ከሪስፖንስ ከሰጠን በኋላ ነው። ለምሳሌ እዚህ ጋር ቁማርን መውሰድ እንችላለን። በጣም በተደጋጋሚ መቁረጥ ይኖርብናል አይደለ? መቼ እንደሚደርሰን አይታወቅም፣ ጊዜው አይታወቅም፣ ቫሪያብል ነው። ከዛ እኛ ግን ሪስፖንሳችንን እንቀጥላለን። ከዛ በኋላ እናገኛለን ሪኢንፎርስመንቱን ወይም ሽልማቱን ልናገኝ እንችላለን ማለት ነው። ከዛ ሶሻል ወይም ኦብዘርቬሽናል ለርኒንግ የሚባለው ነው። ምንድነው የሚለውን ስናይ ለርኒንግ በእንትን ብቻ አይመጣም። ለርኒንግ ሌሎችንም በማየት ኦብዘርቭ በማድረግም ጭምር ነው የሚመጣው የሚለውን ነገር ነው የሚያሳየን። በመስራት ብቻ ሳይሆን ለርኒንግ በኦብዘርቪንግም ጭምር ነው የሚመጣው። ኦብዘርቭ ማድረግ ይኖርብናል የሚለውን ነው የሚያሳየን። ፕሪንሲፕሎችን ስናይ ሞዴል የሚባል ፕሪንሲፕል አለ። ምንድነው ሞዴል? ዲሞንስትሬት የሚያደርግ ኦብዘርቭ የምናደርገውን ነገር ኦብዘርቨር ብለን መውሰድ እንችላለን። እኛ ኦብዘርቭ እናደርጋለን። ኦብዘርቭ እንድናደርግ ደግሞ ዲሞንስትሬት የሚያደርገን እኛ ኦብዘርቨሮች ነን። ዲሞንስትሬት የሚያደርግልንን ፐርሰን ሞዴል ብለን እንጠራዋለን። ቪካሪየስ ሪኢንፎርስመንት ደግሞ ወይም ቪካሪየስ ኮንዲሽኒንግ የሚባለው ደግሞ ያ ሞዴሉ ሰውዬ ሪኢንፎርስመንት ሲሰጠው እኛ ያን ሪኢንፎርስመንት ለማግኘት ምን እንሆናለን? እሱ ያደረገውን ነገር እናደርጋለን። በጣም እንነሳሳለን፣ እንሰራለን ምናምን አይደለ? ያ እኛ ቀጥታ የሚሰጠን ዳይሬክት ሪኢንፎርስመንት ሳይሆን ያ ሰውዬ እኛን የሚያሳየን ሰውዬ ስለተቀበለ ሪኢንፎርስመንት እኛ ኢንዳይሬክትሊ ሪኢንፎርስ ሆነን ያን ነገር ለማድረግ ስንነሳሳ እንደማለት ነው የቪካሪየስ ሪኢንፎርስመንት የሚባለው ማለት ነው።
ስቴፖች አሉ ለርኒንግ ላይ። የመጀመሪያው አቴንሽን ነው፣ ፎከስ ማድረግ ማለት ነው። አቴንሽናችንን እንዴት ነው እንትን የምንለው? በደንብ አቴንቲቭ ከሆንን በደንብ የሆነ ነገር የመማር እድላችን በጣም ይጨምራል ማለት ነው። ሞዴሉን በደንብ ኦብዘርቭ የምናደርገው ከሆነ። ሁለተኛው ሪቴንሽን ነው፣ ኦብዘርቭ ያደረግነውን ነገር ማስታወስ እንደማለት ነው። ሪቴንሽን ያየነውን ነገር ማስታወስ። ሶስተኛው ዱፕሊኬሽን ነው። ይሄኛው ደግሞ እንትኑ እየሰራልንን ነገር የሚያሳየን ሰው እየሰራልንን ነገር መስራት እንደማለት ዱፕሊኬት ማድረግ ሰርቶ ማሳየት ነው። ሞቲቬሽን ኦር ኤክስፔክቴሽን ኦፍ ሪኢንፎርስመንት ነው። አራተኛው ምንድነው? ይሄ የሚያወራልን ምን ያህል ሞቲቬትድ ነን ወይም ምን ያህል የሆነን ነገር ሪኢንፎርስመንትን እየጠበቀን ነው። ሪኢንፎርስመንትን የሚጠብቅ ሰው ሽልማትን የሚጠብቅ ከሆነ ነገር መጨረሻ ላይ ሽልማት እንዳለ ካወቀን ያን ነገር ሽልማቱን ለማግኘት ስለምንጥር ምን እናደርጋለን? ኢሚቴት የማድረግ እድላችን በጣም ይጨምራል አይደለ? ኢሚቴት ዘ ለርነር ኪፕስ ኦን ኢሚቴቲንግ ዘ ቢሄቪየር ኦፍ ዘ ሞዴል ኦንሊ ዌን ኢዝ ሞቲቬትድ አይደለ? ኦር ኤክስፔክቲንግ ሰምቲንግ ቱ ሪሲቭ አይደለ? ምንድነው? ዘ ለርኒንግ ኪፕስ ለርነሩ ምን ያደርጋል? ኢሚቴት ማድረግ ማስመሰሉን፣ ማየቱን፣ የሰራ ያለውን ነገር ኢሚቴት የማድረግ እድሉ ድጋሚ የመስራት እድሉ ይጨምራል። ምን ሲጠብቅ? አንደኛ ሞቲቬትድ ሲሆን፣ ሁለተኛ የሆነ ነገር ኤክስፔክት ሲያደርግ የሚለውን የሚነግረን ፓርት ነው ማለት ነው። እሺ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ ቻፕተር 4ን ሚሞሪ ኤንድ ፎርጌቲንግ የሚለውን ፓርት ይዤላችሁ በደንብ ማብራራላችሁ ይሆናል። እስካሁን ለነበረን ቆይታ ግን በጣም አመሰግናለሁ። አስተያየት ካላችሁ ጻፉልኝ። ይሄ ቢሻሻል የምትሉት ነገር ካለ የምታስቡት ነገር ካለ ብትጽፉልኝ ኮመንት ሴክሽኑ ላይ ማስተካከል ይሆናል። ይጨመር የምትሉት ነገር ካለም ጨምሬ ይዤላችሁ እመጣለሁ ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ቴሌግራም ቻናላችንን ተቀላቀሉ። የተለያዩ መረጃዎችን የተለያዩ አፕዴቶችን ታገኛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው።